ማን መጣሽ? ምንድነሽ? ላፕቶፓንና ስልኳን ማየት ብቻ ነው። ስሚኝ ላስረዳሽ። ምንድነው የምታስረዳኝ? አንቺ ቤርሳ አቤት አትሰሚም እንዴ? እሺ በቃ አታልቅሽ። እሺ ተረጋጊ። ቤት አለኝ ብለህ መጣ? ወንድ ለማምጣት ነው ቅድም እንደዛው አክበሽ ሄድሽው። በሰላም ቁርሳችን እንብላበት ትውጪልን። በነገራችን ላይ እኔ ራሱ ቁርስ አልበላሁም። ስለ አዳንሽኝ አመሰግናለሁ። ምንም አይደለ። እና ብቻሽን ነው እዚህ ቤት የምትኖር? አይ ከወንድሜ ጋር ነው። አየር መቀበል ፈልጌ ነበር። አርፈሽ ተቀመጪ። ስለ የተባልሽውን ብቻ ስሪ። ፊትሽ ምን ሆነሽ ነው? ምንም አልሆንኩ። ወይኔ ሰራችልኝ። ማናት ደግሞ? በምንም መልኩ ማሂ ጋር እንድትደርሺ አልፈቅድልሽ። እኔ የምልሽ ግን ጄሪን አግኝተሻት ነበር? ማ እኔ ሁሉንም በጥንቃቄ ነው ያደረጋችሁት? አዎ ስጋት አይደለም። ቅር ያለሽ ስለመሰለኝ ነው። ቅር እንኳን አላለኝም፣ ስራ ስላልጨረስኩ ነው። በማንኛውም ሰዓት እርዳታዬን ከፈለግሽ አለሁ። አምላኬ ቅር በለኝ። እሺ እሺ። ወይኔ ተነስ ፍጠን ተነስ። ምንድነው? ማናት? ብቻዬን ነው የምኖረው ብለኸኛል ነበር። እየቃዥሽ ነው? ብቻዬን ነው የምኖረው። ምንድነው? ማናት እሷ? ማንሽ? አንቺ እዚህ ምሰራለሽ? ማን መጣሽ? ምንድነሽ? ብቻዬን ነው የምኖረው አላልከኝም? አዎ ብቻዬን ነው የምኖረው። ማን ያመጣት? ቆይ እንዴት ቁልፍ አገኘች? እንዴት ቲማቲም ሽንኩርት ገዝታ መጣች? እየቀለድክብኝ አይደለም? እየቀለድክብኝ አይደለም? በጣም ከባድ ነገር እኮ ነው የጠየከኝ አፊት። አውቃለሁ። ታዲያ እንዴት ነው ማደርገው? ሀና እንዳትይሽ ብቻ ተጠንቅቀሽ ላፕቶፓንና ስልኳን ማየት ብቻ ነው። ምን እንደማደርግ አላውቅም። በእርግጥም ደግሞ ባሮክ በጣም የሚያሳዝን ልጅ ነው። እኔም ለሱ ብዬ ነው እንዲጎዳ አልፈልግም። እስኪ ፈጣሪ ይርዳኝ። በእርግጥም በጣም ፈርቻለሁ። አይዞሽ፣ አንቺ ብቻ ተረጋጊ። ከዛ ነገሮችን በብላት ለማድረግ ብቻ ሞክሪ። እሺ እሞክራለሁ። ምንም ችግር ቢገጥምሽ ግን ደውይልኝ። ችግር የለውም፣ በቃ ደውልልሃለሁ። ደግሞ አደራ ማንም ሰው መስማት የለበትም። በመሃላችን ግን ምንም አይነት የመተማመን ጥያቄ መነሳት የለበትም። እንደዛ ማለት አይደለም፣ ለመተማመን ያክል። ስሚኝ ላስረዳሽ። ምንድነው የምታስረዳኝ? ምን ልስማ? እጣላት አለልኩሽ። እህቴ እሷ ነች። በቃ እህቴ ነች? ታዲያ ለምን ፊት ለፊቱ አልነገርከኝም? ይኸውልሽ እኔ እሷ ፊት አቅሻለሁ ማለት አልፈለኩም። በቃ ታውቂያለሽ አይደል ምን ያህል እንደወደድኩሽ። ላምንህ አልችልም። እየዋሸኸኝ ነው። ላምንህ አልችልም። ስሚ እኔ አንቺ ላይ ሌላ ሴት ልደርብ አልችልም። ይቅርታ ቅድም ስለመታው። ችግር የለም።
ያና አቤት አልኩሽ እኮ። ምን እየሰራሽ ነው? ቆይ አንዴ ስራ ይዤ ነው። ታጥቤ ሳጨርስ ውሃ ጠፋብኝ። አንዴ ውሃ ቀቢ። እሺ እሺ መጣሁ። እሺ መጣሁ። ይቅርታ ሰላም ነው? ምን ሆነሽ ነው? ለምን ነው የምታለቅሽው? እባክሽ እንደዚህ አትሁኚ። እኔት ችግር ካለ ንገሪኝ። የምረዳሽ ነገር ይኖራል? እሺ በቃ አታልቅሽ። እሺ ተረጋጊ። በቃ ተረጋጊ። ይኸውልሽ እኔ የምረዳሽ ነገር ካለ ልረዳሽ ዝግጁ ነኝ። አታልቅሽ። ወይስ ያስጨነቅሽኝ ነው? ወይኔ ልብስህን አበላሽው። ችግር የለም። በጣም ከፍቶኝ ነው። እሺ ይቅርታ። በጣም ችግር የለም። እኔ አጸዳዋለሁ። ቤቴ እዚህ ጋር ነው። ማጽዳት እንችላለን። ችግር የለውም። አንቺ ብቻ ተረጋጊ። እኔ አጸዳዋለሁ። ችግር የለውም። እሺ ቆይ መጀመሪያ አንቺ ተረጋጊ። አሁን ተረጋጋሽ? ተረጋግቻለሁ። በጣም አመሰግናለሁ። ኧረ ምንም አይደል። አይዞሽ። ቤቱ ተረጋግኩ። ይቅርታ በጣም። ኧረ ችግር የለውም። እና ብቻሽን ነው እዚህ ቤት የምትኖር? አይ ከወንድሜ ጋር ነው የምኖረው። እንዴ ከወንድሜ ጋር? አዎ ከወንድሜ ጋር። እና ወንድም እያለሽ ነው ቅድም መንገድ ላይ ወጥተሽ ታለቅሽ የነበረው? በእሱ ምክንያት ነው የማለቅሰው። እሱን ያስለቀሰኝ። እንዴ የምርሽን? ወንድምሽ? ቆይ እንዴት? ታሪኩ ብዙ ነው። ሌላ ጊዜ አጫውታለሁ። ቲሸርትን አምጣው ልጠብል። ኧረ ችግር የለውም። ይሄ እኮ የሚለቅ ነገር። አይ ችግር የለውም አምጣው። እኔ ራሴ ቤት ውስጥ አጥበዋለሁ። ተይ አትቸገሪ። እኔ ደስ እንዲለኝ። ኧረ ተይ ግድ የለም። እሺ በደንብ አላስነኮትም። እሺ ኧረ ችግር የለውም። መጀመሪያም እኮ ዝም ብለሽ እንዳይቀዘቅዝ ብዬ ነው። ቤት አለኝ ብለህ መጣ? ወንድ ለማምጣት ነው ቅድም እንደዛው አክበሽ ሄድሽው? ምን ሰምተሻል? ኧረ ማን ነው? ወንድሜ ነው። ኦኬ ገባኝ። በቃ እዚህ ድረስ ከሸኘሽኝ ይበቃል። አንቺ ተመለሽ። ትንሽ ልሸኝ። አይ ግድ የለም። ወይኔ አልደረቀም አይደል? አይ ችግር የለውም። ቤት ገብቼ እቀይረዋለሁ። አታስቢ። እሺ ስለረዳኸኝ በጣም ነው የማመሰግነው። ኧረ ምንም አይደል። ይሄ እኮ ትልቅ ነገር አይደለም። ብቻ አንቺ ተረጋጊ። አይዞሽ፣ ሁሉም ነገር ይስተካከላል። እሺ በጣም ነው የማመሰግነው። ስሜታም ቢሆን እንደዚህ ማድረጊ። ኧረ ችግር የለውም። እሺ እስኪ የወንድምሽንም ነገር እናስብበታለን። አይ የእሱ ነገር እንኳን የሚሆን አይመስለኝም። ብቻ ለማንኛውም በማንኛውም ሰዓት እርዳታዬን ከፈለግሽ አለሁ። ስልኬን ያዥውና ደውልልኝ። ስልኬ ቤት ረስቼው ነው። የኔን ያዘውና ወይ ደውልልኝ። እሺ እሺ በቃ ምልክት አደረግልሽና ትይዣለሽ። እሺ አመሰግናለሁ። እሺ በቃ ግቢ።
ማይ ሰላም ነሻል እንዴ? አዎ ምን ነው? አይ ካልደበረሽ ወጣ እንድንል ፈልጌ ነበር። መቼ? አዎ ምን ነው ችግር አለ? አይ የለውም። ቅር ያለሽ ስለመሰለኝ ነው። ቅር እንኳን አላለኝም፣ ስራ ስላልጨረስኩ ነው። እንደው ከዚህ በኋላ መስራት የለብሽ። ጄሪ 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 ማይ የጀመረችውን ስራ ጨርሽ። ምን አልሰማሽኝም? ኧረ ሰምቻለሁ እኮ ዳይ ወደ ስራ። ጭራሽ በቤቴ ገረድ ላይ ያደረግ ነው እንዴ? ምንድን ነው ያልሽው? ኧረ ምንም አላልኩም። እሺ ማሂኛ እንሂድ። የት ልትሄዱ ነው? እኔም አብሬ ልቀላቀላችሁ? እሺ ችግር የለውም። አመሰግናለሁ ማሂ። አየር መቀበል ፈልጌ ነበር። አርፈሽ ተቀመጪ። ስራ የተባልሽውን ብቻ ስሪ። ግን እኮ ማሂ ጊዜ ማባከን አያስፈልግም። በቃኛ እንሂድ። በነገራችን ላይ ማየ ከረጅም ጊዜ በኋላ አጠገቤ ስላለሽ በጣም ደስ ብሎኛል። ምን ነው ዝም አልሽ? ደበረሽ እንዴ? ኧረ በፍጹም አልደበረኝም። ስሜትሽን ባውቀው ደስ ይለኛል፣ ግን ደግሞ ላስጨንቅሽ አልፈልግም። በጣም ደስ ብሎኛል። ደስ ካለሽ ሌላ አቤት ማን ልበል? ሀና? ሄላ 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 ባሩኪ ወይ ሰላም ነው? ሰላም ሰላም። ምን ነው የተረበሽክ ትመስላለህ። አረ ተረበሽኩ። ሰላም ጠጭ አልተረበሽኩ። እስኪ ምን እንደተፈጠረ ንገሪኝ። ስልኳንም ላፕቶፓንም ለማየት ሞክሬ ነበር፣ ግን ተቆላልፈዋል። ፓስዋርዷን እኮ አውቀዋለሁ ብለሽኝ ነበር። አው እሱማ ፓስወርዷን ከፍቼ ገብቼ ነበረ፣ ግን ደግሞ የተቆለፉ ፋይሎች አሉ። ምን አይነት ጣጣ ነው? እንግዲህ እኔ ልረዳችሁ ሞክሬያለሁ። እናመሰግናለን፣ ግን አሁንም ቢሆን ታስፈልጊናለሽ። ባሩክ ወይ ማይ ከጄሪ ጋር የተፈጠረ ነገር አለ እንዴ? አይ አዲስ የተፈጠረ ነገር የለም። ምን ነው? ሰዓቱ መሽቷል፣ እስካሁን ግን ቤት አልተመለሰችም። አልመጣችም እንዴ? አዎ ክፍል አይተሻታል? አይቻታለሁ፣ አልመጣችም። አይ ጓደኞቿ ጋር ምናምን ሄዳ ነው የሚሆነው። እርግጠኛ ነህ? ይመስለኛል። እሺ ለምን አትደውላት? አረ መደወል አያስፈልግም። ቆይ እዚህ ድረስ ምን ልታረግ ነው የመጣችው? ያለ ምክንያትማ እንዴ ተሸፋፍናት መጣ። አይሽላ
እንዴ ምን ያደረከው? ማይ ነቃሽ እንዴ? ሰርፕራይዝ እናበላሽሽ። እኔማ ጨርሼ ልከሰክስሽ ነበር። እውነት ለመናገር አሁንም በጣም ነው ሰርፕራይዝ ያደረከኝ። እሺ ለማንኛውም አረፍ በል። እሺ ምን ላግዝ? አንቺ ዛሬ ክብር እንግዳ ነሽ። ምንም አታውቂሽ። ቁጭ ብለሽ ማየት ብቻ ካልክሽ ምግብን ግን ሳልቀምሰው ገና ጠረኗ ወደኝ። እንግዲህ ምን ማድረግ ይቻላል? ከባለሙያው ብቻ ልትኮራ ባልሆነ መኩራቱንም መጀመሪያው እንኳን አሁን አይደለም በቀጠሮ ነው እንዴ? እና መቼ ያሰብክ? ቀምሰሽ አጣጥመሽ ከወደድሽው በኋላ እንዴት እንደምኮራ ሳይሻል ገና ነው። አረ ይሄው ደርሷል። ምን እንደፈራው ታውቃለህ? ያንተ ምግብ ሳይደርሰኛ በረሃብ እንዳናልቅ ነው። እዚህ ቁጭ ብለሽ ረሃብ ምናምን እያልሽ ባሽም ብለህ እንግዲህ ቀምሰን እናረጋግጣለን። በእኔ ሆነብሽ። እኔ አጎርስሻለሁ፣ አታስቢ። እንዴት ነው? እውነት በጣም ጎበዝ ነህ። ወደድሽው? በጣም እኮ ነግሬሽ ነበር። ሲበሉ አድርሰኝ ነው የሚባለው። ቆይ አንቺ ምን ነው እንደ መሽገር አልላቀቅም አልሽ? መሽገር ደግሞ ምንድን ነው መሽገር? ቆዳ ላይ ቁጭ ብሎ ደም እየመጠጠ ሰላም የሚነሳ። ኦ ማይ ጋድ ይገርማል። በሰላም ቁርሳችን እንብላበት ትውጪልን። በነገራችን ላይ እኔ ራሱ ቁርስ አልበላሁም። ጥሩ አጋጣሚ ነው። ቆይ እኔ በየቀኑ አንቺን ማስቀየም አለብኝ? ቆይ አሁን ደግሞ ምን አደረግኩ? ሙድ እያልሽብኝ ነው እንዴ? ማይ እሱን ተይውና ቁርሳችንን እንብላ። ምን? ቆይ አንዴ መልሼ እደውላለሁ። ምንም ማድረግ አልችልም። እንኳን ገንዘቤን ቀድሜ ወሰድኩ እንጂ አስበልተኝ ነበር። እሺ አንቺ ከፈለግሽ ግን በድጋሚ ተከታትዬ ሊይዛ እችላለሁ። አይ ቶ ለጊዜው ያየችው መከራ ይበቃታል። ግን እንዴ ልታመልጥ ቻለች? አንቺ ከወጣሽ በኋላ አንዲት ሴት መጣ ነበር። እሷ ነች ያስመለጠቻት። ምን አይነት ሴት? ጠይም መካከለኛ ሰውነት ያላት። ቆይ ግን ለምንድን ነው? አይ ዝም ብዬ ነው። አይዞሽ በእናትሽ በጣም ጎድሽ እንዴ? አዎ ትንሽ ብቆይ መተርፈም አይመስለኝም ነበር። አይዞሽ ዋናው መትረፍሽ ነው። አንቺ ግን እንዴት እዛ ላይ ትመጪ ቻልሽ? ሀና ስልክ ስታወራ ሰማዋትና ወዴት እንደምትሄድ ለማጣራት ብዬ እሷ ስከተላት ነው የት እንዳለሽ ማወቅ የቻልኩት። ስላዳንሽኝ አመሰግናለሁ። ምንም አይደለ። ግን ደግሞ እኔ ይሄንን ነገር እንዳደረኩልሽ ሀና በፍጹም ማወቅ የለባትም። ችግር የለም። የምረዳሽ ነገር አለ? ለጊዜው ምንም የለም። በነገራችን ላይ ግን አንቺም እሷን ለማስደብደብ መሞከርሽ ምንም ልክ አልነበርሽም። ሌላ አማራጭ አልመጣልኝም ነበር። ብቻ ግን ሁለታችሁም እየሄዳችሁ ያላችሁበት መንገድ ምንም ልክ ሆኖ እየታየኝ አይደለም። ተይኝ እባክሽ፣ አሁን ስለዚህ ነገር ማሰብ አልፈልግም። በቃ እረፊ። ወይ ማረፍ። ምን ነው አመመሽ እንዴ? ተይው ቤርሳ። ግን ምን ነው? ባለፈው ካፌ ውስጥ ለተፈጠረው ነገር በጣም ይቅርታ። እሺ ችግር የለውም። ያው በሰዓቱ በጣም ብበሳጨው የከረመ ጓደኝነታችን ይበልጣል ብዬ ነው የተውኩት። አመሰግናለሁ። አንቺ ግን ትንሽ እንኳን ለመቀየር ብትሞክሪ ጥሩ አይመስልሽም? እባክሽ ተይው፣ ሁሉም ያው ነው። ፊትሽ ምን ሆነሽ ነው? ምንም አልሆንኩ። የት አድረሽ ነው? ከጓደኞቼ ጋር። እና ስትደባደቡ ነው እንዳደራችሁት? ተጋጭቼ። ከማን ጋር? ከግርግዳ።
እንጂ መጨነቅ የለብሽም። ሁሉም ነገር ይስተካከላል። እሺ እንጃ የሚስተካከል ነገር ያለ አይመስለኝም። ማይ ስልክሽ እየጠራ ነው። ምን ታርግሽ? አይመለከትሽም። አልሰጥም። ምን? የት ነው የምቆየው? ትሰምኛለሽ ሀና? በምንም መልኩ ማሂ ጋር እንድትደርሺ አልፈቅድልሽ። ቆይ ግን አንቺ ልጅ በምንድን ነው የምትመለሺው? ትሰምኛለሽ? እኔ ከአንቺ ጋር መነታረክ ሰልችቶኛል። በምንም ምክንያት ደግመሽ እንዳትደውይ እሺ? ምን አዲስ ነገር አለ ታዲያ? ምንም። እና ያልኩሽን ነገር አሰብሽበት? ደግሞ ምን ብለሽኝ ነበር? ከባሮክ ጋር ያለሽን ነገር። በዚህ ጉዳይ ደግመሽ ሀሳብ እንዳታነሽ። ቆይ ለምን? እኔ እኮ ላንቺ ብዬ ነው። አልፈልግም። እሺ አትቆጪ፣ በቃ አላነሳብሽም። ከዚህ ሌላ ቆይ ርዕስ የለንም? አሳሳቢው እኮ እሱ ነው ብዬ ነው። ምንም የሚያሳስብ ነገር የለም። እኔ የምልሽ ግን ጄሪን አግኝተሻት ነበር? ማ እኔ? ኧረ በፍጹም። ከዛን ቀን በኋላ ለምን ደግሜ ሳገኛታለሁ?
ማንም ሰው እንዳይጮህ ያለበለዚያ ደፍተናችሁ ነው የምንሄደው። እባካችሁ እኛን አትግዱን፣ የፈለጋችሁትን ውሰዱ። እኛ ስራችን ሰርተን እስከምንሄድ ድረስ አንድ ነገር አደርጋለሁ ብትሉ በዚህ ሽጉጥ አናትሽን ብዬ ነው የምደፋሽ። አንዳችሁም እንዳትንቀሳቀሱ። እሺ ወይኔ ምንድነው ማድረግ ያለብን? ሀና ቆይ መረጋጋት አለብን። ተከትለናቸው እንዳንሄድ አደጋ ውስጥ እንገባለን። ለፖሊስ ደግሞ እንዳንደውል ስልካችን ተወስዷል። ምንድነው የምናደርገው? ለጊዜው እኛ መትረፋችን በቂ ነው። አሁን እኛ እንረጋጋ። ወይኔ ሰራችልኝ። ማናስ ደግሞ እሷ? አሁኑኑ መሄድ አለብኝ። ቆይ አንቺ የት ነው የምትሄጂው? አንቄ ነው የምቀበላት። እንዴ ቆይ ተረጋጊ። የት ነሽ? ወይኔ እቺ ደግሞ የት ነው የምትሄደው? በማታ ምን ጉድ ነው የመጣብን? ሁሉንም በጥንቃቄ ነው ያደረጋችሁት? አዎ፣ ስጋት አይደለም። በጣም ጥሩ። እኔ ስልኩና ላፕቶፑን ብቻ ነው የምፈልገው። ሌላው እናንተ ጋር ይቆይ። የተነጋገርነውን ገንዘብ ደግሞ ትራንስፈር አድርጌላችኋለሁ። ቼክ ማድረግ ትችላላችሁ። እሺ፣ ተጠንቀቁ። ይህን ነገር ይዤ መምጣት አልነበረብኝም፣ ግን ደግሞ ሌላ አማራጭ የለኝም። ማዬ፣ ይሄ ሁሉ ለአንቺ ነው። አንቺን ላለማጣት ስል ነው ይህን የማደርገው። አምላክ ይቅር በለኝ። ቆይ ግን ቪዲዮ ሌላ ቦታ ቢኖርስ? ምንም አማራጭ የለኝም። ማረጋገጥ አልችልም።